የሰማይ አምላክ እግዚአብሔር ዛሬ መጋቢት 15 ዕለተ ማክሰኞ እንደገና በፓስፖርታችሁ ላይ እንድጸልይ እግዚአብሔር መንፈስ ተናግሮኛል። ትላንትናም በፓስፖርታችሁ ላይ ሲጸልይ ነበር። ዛሬ በጣም የገረመኝ ነገር ልንገራችሁ። አንዲታችን ኮሳና ደውላልኝ እያገለገልኩላት እንደዚህ አለችኝ። እግዚአብሔር ሰው አለችኝ፣ ብዙ ጊዜ ፓስፖርቴ ፌል ያደርጋል፣ ምን እንደሆነ አላቅም አለችኝ። ገንዘቤን ከፍዬ ጨርሼ ነገር ግን ለመሄድ ሲል ይበላሻል አለችኝ። እግዚአብሔር ግን እንዲህ ብዬ ልጸልላችሁ መንፈስ ቅዱስ አሳስቦኛል። እግዚአብሔር እንደዛ አለኝ። ብዙ ሰዎች ለመሄድ እየተዘጋጁ ሁሉንም ነገር ከጨረሱ በኋላ በፓስፖርታቸው ላይ የሚደገም የጨለማው ክዳን ደም አለ አለኝ። ደም ሲቀባ ይቀባል በፓስፖርታቸው ላይ ብሎ መንፈስ ቅዱስ ተናግሮኛል። ሁሉም ነገር ከጨረሳችሁ በኋላ ምን እንደሆነ አታውቁም፣ ግን ከጨለማው ክዳን ከጨለማው ዓለም ደም ሲቀባ አይቻለሁ። እንዳትሄዱ ነገራችሁ እንዲበላሽ እኔ ግን እግዚአብሔር መንፈስ በእኔ ውስጥ ባስቀመጠው ስልጣን እንዲህ ብዬ ልጸልላችሁ ነው። መጽሐፍ ቅዱስ ሲናገር ባንቺ ላይ የተሰራ መሳሪያ ሁሉ አይከናወንም እንደሚል በናዝሬቱ በጌታ በኢየሱስም ከዚህ ምሽት ጀምሮ ባንቺ ፓስፖርት ላይ የተደገመ በጌታ በኢየሱስም በመንገዳችሁ ላይ የተደገመ ድግምት በኢየሱስም እንዲፈርስ ጸልያለሁ። እንደ እግዚአብሔር ነብይ በፓስፖርታችሁ ላይ ተናግሬያለሁ። ይህ መልእክት በፍጥነት ወደ እናንተ ከመጣ በኮሜንት ሴክሽን ላይ ሪሲቭ አድርጉ። አሜን በሉ። እግዚአብሔር ብሎኛል። ምንም አይነት ከጨለማው ዓለም የሚላክባችሁ የጨለማው አሰራር ከፓስፖርታችሁ ላይ ከመንገዳችሁ ላይ ፈርሷል በኢየሱስ ስም። ኢንጂሰስ ኔም ኢት ኢዝ ዳን። ሁላችሁም 20 ጊዜ ኮፕሊንግ በማድረግ ሪፖስት በማድረግ አሜን ብላችሁ ተቀበሉ። ሆኖላችኋል። ባንቺ ላይ ባንተ ላይ የተሰራ ማንኛውም አይነት መሳሪያ አይከናወንም በኢየሱስ